ሰላም የቪዲዮአችን ተከታታዮች በዛሬው ቪዲዮአችን ከፍተኛ ውጤት ለማምጣት ረጅም ሰዓት ማንበብ እንደማይጠበቅብንና ብዙም ኢነርጂያችንን ሳናወጣ ብዙም ሳንደክም በቀላሉ እንዴት ከፍተኛ ውጤት ማምጣት እንደሚቻል እናያለን። የብዙ ተማሪዎች ችግር ምንድነው? ብዙ ሰዓት ስለተነበበ ከፍተኛ ውጤት ማምጣት የሚቻል ይመስላቸዋል። ነገር ግን እንደዛ አይደለም። ከፍተኛ ውጤት ለማምጣት ከኛ የሚጠበቀው ብዙ ሰዓት ማንበብ ሳይሆን ስማርት እና ሲስተማቲክ የሆነ መንገድን መጠቀም ነው። ዛሬ በዚህ ቪዲዮ እነሱ መንገዶች ምን ናቸው የሚለውን እናያለን። የመጀመሪያው ዌይ ምንድነው? ክላስ ውስጥ ፕሮፐርሊ ማዳመጥና መከታተል ነው። ክላስ ውስጥ በትክክል ስናዳምጥ ነገሮችን ወይም ቶፒኩን አንደርስታንድ እያደረግነው እንመጣለን። አንደርስታንዲንግ ደግሞ ከሜሞራይዚንግ በብዙ ጥፍ የተሻለ ነው። ስለዚህ ነገሮችን አንደርስታንድ ስናደርግ በኋላ ኤግዛም ሲደርስ ሪማይንድ ማድረግ ነው የሚጠበቅብን ወይም ደግሞ ማስታወስ ነው የሚጠበቅብን እንጂ ብዙ ሰዓታችንን ማንበብ ወይም በማንበብ ማሳለፍ አይጠበቅብንም። ስለዚህ የመጀመሪያውና ወሳኙ ነጥብ ምንድነው? ክላስ ውስጥ በደንብ ማዳመጥ ነው። ክላስ ውስጥ በደንብ ስናዳምጥ በኋላ ለማንበብ የምንፈጀውን ጊዜ ሴቭ ማድረግ እንችላለን ማለት ነው። ክላስ ውስጥ ስናዳምጥ ደግሞ ዝም ብለን ሳይሆን ኢምፖርታንት ናቸው የምንላቸውን ፖይንቶች ኖት እየያዘን ቢሆን ይመረጣል። ወደ ሌላኛው ፖይንት ስናልፍ ሌላኛው ፖይንት ደግሞ ምንድነው? ኢምፖርታንት የሆኑ ቶፒኮች ላይ ፎከስ ማድረግ ነው። ሙሉ ቶፒኩ ወይም ደግሞ ሙሉ ሳብጀክቱ ኤግዛም ላይ አይመጣም። ስለዚህ ኤግዛም ፎከስድ የሆነ ስትራቴጂ የምንከተል ከሆነ ሙሉ ቶፒኩን መያዝና መሸምደድ አይጠበቅብንም። መጀመሪያ ላይ አንደርስታንድ ማድረግ ነው ያለብን እንጂ መሸምደድ የሚለውን ነገር ከአይምሯችን ማስወጣት አለብን። ሌላኛው ደግሞ የትኞቹን ፖይንቶች ነው ፎከስ ልናደርግባቸው የሚገባው የሚለውን ነገር ማወቅ መቻል አለብን። ይህን እንዴት ነው የምናደርገው? የመጀመሪያው ፓስት ኤግዛሞችን ወይም ከዚህ በፊት ተማሪዎች በተመሳሳይ ሳብጀክት ወስደዋቸው የነበሩ ኤግዛሞችን ማየትና ምን አይነት ጥያቄ እንዳለ ከዛ ላይ አይቶ ለዚህኛው ፈተና ራስን ዝግጁ ማድረግ ነው። ሌላኛው ደግሞ መምህራንን የትኛው ቶፒክ ኢምፖርታንት እንደሆነ መጠየቅ ነው። ከዛ በተጨማሪ ደግሞ እኛው ራሳችን እንዲህ ራፍሊ አይተን ኤግዛሙ ምን ላይ ሊያተኩር እንደሚችል ማወቅ የምንችልባቸው የተለያዩ መንገዶች አሉ። ከነዛ ውስጥ የመጀመሪያው ምንድነው? መጽሐፍ ላይ ሁልጊዜ ፊት ለፊት ላይ ይሄ ቻፕተር መጨረሻ ላይ ተማሪዎች ይሄን ነገር ማወቅ አለባቸው የሚለው ላይ ፎከስ ማድረግ ይኖርብናል። ስለዚህ ኤግዛሙ ከዛ ይወጣል። እነዛ ነገሮች ላይ ፎከስ አድርገን ማንበብና የንባብ ጊዜያችንን ማሳጠር እንችላለን። ሌላኛው ነጥብ ደግሞ አክቲቭ ስተዲንግ ይባላል። ይህም የሚሆነው እንዴት ነው? ዝም ብለን ከምናነብ ይልቅ ወይም ሙሉ ሰዓታችንን በንባብ ከምናሳልፍ ይልቅ የሆነ ሰዓት እናነብና ከዛ በኋላ መጽሐፋችንን ወይም ደብተራችንን ዘግተን ያነበብነውን ነገር ሜሞራይዝ ለማድረግ ወይም ደግሞ ለማስታወስ መሞከር ነው። ለማስታወስ መሞከር ብቻ አይደለም፣ ያስታወስነውን ነገር ለመጻፍ መሞከር፣ ከዛም ደግሞ ባለፈ ያንን ነገር ለሌላ ሰው ለማስረዳት ለሌላ ሰው ለመንገር መሞከር የተሻለ አማራጭ ነው። ዝም ብለን ደብተር ወይም መጽሐፍ ይዘን ከማንበብ ይልቅ። በመቀጠል የምናገኘው ነጥብ ደግሞ አጭር የጥናት ጊዜን መጠቀም ይሆናል። ረጅም ሰዓት ስናነብ አይምሯችን ኮንሰንትሬት ማድረግ ያቅተዋል። ያ ማለት ጊዜያችንን ደብተራችን ላይ ወይም መጽሐፋችን ላይ በማፍጠጥ እያሳለፍን ነው እንጂ በትክክል እያነበብን አይደለም ማለት ነው። ስለዚህ ምንድነው ማድረግ ያለብን? አይምሯችን አክቲቭ ሆኖ ማንበብ እንዲችል አጫጭር የንባብ ሰዓቶችን መጠቀም። ለምሳሌ ከ30 እስከ 40 ደቂቃ ብናነብ ከዛ ከ5 እስከ 10 ደቂቃ ደግሞ እረፍት መውሰድ ይኖርብናል ወይም አይምሯችን ማረፍ አለበት ማለት ነው። በዚህ መልኩ ረጅም ሰዓት ደብተር ላይ ወይም ደግሞ መጽሐፍ ላይ እያነበቡ ከመቆየት ይልቅ አጠር ያሉ ሰዓቶችን መድበን በዛ መልኩ ብናጠና የተሻለ ይሆናል። ከዛም መቀጠል የምናገኘው ደግሞ ሾርት ኖት መያዝ ነው። ሎንግ ኖቶች ምንም አይነት ጥቅም የላቸውም ሰዓት ከመግደል ውጪ። ስለዚህ የምንይዘው ኖት ሾርት ኖት በሆነ ዌይ ፕላስ ደግሞ ቡሌቶችን በመጠቀም ለመረዳት በኋላ ደግሞ ሪቫይዝ ለማድረግ በሚመች መልኩ መያዝ አለብን። ሾርት ኖት ስናወጣ ፎርሙላዎች ላይ
የተለያዩ ኪወርድ ናቸው ብለን የምናስባቸው ነገሮች ላይ እንዲሁም ደግሞ ኤግዛምፕሎች ላይ ፎከስ ማድረግ መቻል አለብን። ሶ አንድ ቻፕተር ቢያንስ ከ1 እስከ 2 ፔጅ ባለው አጠር አድርገን ሾርት ኖት ልንይዝ ይገባል። ሶ ሾርት ኖት በያዝን ቁጥር ሪቫይዝ ስናደርገው ፍጥነት ይኖረናል፣ ፕላስ ደግሞ ሜሞራይዝ ለማድረግ ቀላል ይሆንልናል። ሌላኛው ስትራቴጂ ደግሞ ስማርት ኤግዛም ስትራቴጂን መጠቀም ነው። ሶ ይሄንን የምናደርገው እንዴት ነው? ኤግዛም ላይ ቀላል ናቸው ብለን የምናስባቸውን ጥያቄዎች መጀመሪያ መስራት መቻል አለብን። ሁለተኛ የትኛውንም ጥያቄ ስንሰራ የእጅ ጽሁፋችን በሚነበብ መልኩ ፕላስ ደግሞ ክሊርሊ እና ኔትሊ በሆነ መልኩ መልሳችንን መጻፍ መቻል አለብን። ሶ መምህራን መልሳችንን እንዲያነቡ ጽሁፋችን አትራክት ሊያደርጋቸው ይገባል። የማይነበብ ጽሁፍ ምንም እንኳን ልክ የሆነ መልስ ቢይዝም መምህሩ የማንበብ ፍላጎቱን ስለሚያሳጣው መልሱን ሳያነብ ተማሪው አልመለሰውም በሚል አስቀድሞ ጀጅ ሊያደርግ ይችላል። ስለዚህ ጽሁፋችንን በሚነበብ መልኩ መልሱን መስራት መቻል አለብን። ሌላኛው ደግሞ ኢምፖርታንት የሆኑ ወርዶችን ወይም ደግሞ ረጃጅም መልስ መጻፍ አንዳንድ ጊዜ በቃ ጥሩ ማርክ የሚያስገኘን ይመስለናል። ነገር ግን ኢምፖርታንት የሆነች መልሷ እያለች የማይሆን ሀተታ ጽፈን መጨረሻ ላይ ኢምፖርታንት ነጥብ ማስገባት የለብንም። ይልቁንም ረጅም መልስ መጻፍም ከሆነ ሀሳባችን ኦኬ እሺ፣ ግን መጀመሪያ ላይ መልሷ ወይም ደግሞ እቺ አትራክት የምታደርገው ወርድ ወይም ደግሞ ኪወርድ ናት ብለን የምናስበውን መጀመሪያ ላይ አስቀድመን ልንጽፋትና ከዛ በኋላ ቀጣዩን ነገር መግለጽ መቻል አለብን። ሌላኛው ኤግዛም ላይ ታይማችንን ፕሮፐርሊ ማኔጅ ማድረግ አለብን። ምክንያቱም ሰዓት አንድ ጥያቄ ላይ ብዙ ሰዓት እየገደልን በሄድን ቁጥር ሌላ ጥያቄ ለመስራት የማሰቢያ ጊዜው እንዳይኖረን ያደርጋል። ሶ ሰዓታችንን ፕሮፐርሊ መጠቀም መቻል አለብን። ከዛም መቀጠል ያለው ቪዥዋል ለርኒንግን መጠቀም ነው። ሶ ቪዥዋል ለርኒንግ ስንል ጽሁፍ ዝም ብለን ከምናነብ ይልቅ ዲያግራም ካለ ወይ ጽሁፉን በዲያግራም መልክ የምናስቀምጥበት አይነት ቶፒክ ከሆነ በዲያግራም በቻርት በቴብል መልክ ስናስቀምጠው ሞር አይምሯችን ለመረዳት ፕላስ ደግሞ በኋላ ሪቫይዝ ስናደርገውም ቶሎ አይምሯችን እንዲቀበለው ያግዛል። ሰው ነገሮችን ስዕላዊ በሆነ መንገድ መግለጽ ብንችል ይመረጣል። ሌላኛው ነጥብ ደግሞ ምንድነው? መልስ እንዴት እንደምንመልስ ፕራክቲስ ማድረግ አለብን፣ መለማመድ መቻል አለብን። ሰው አብዛኛው ተማሪ ጋር ያለው ችግር ምንድነው? ጥያቄውን እናውቀዋለን፣ ነገር ግን መልስ እንዴት ብለን መመለስ እንዳለብን አናውቅም። ሰው በዚህ መልኩ ፕሮፐር የሆነ መልስ ሳንሰጥ፣ አጥጋቢ የሆነ መልስ ሳንሰጥ የተዘበራረቀ ነገር ጽፈን ማርክ የተሻለ ማርክ እንዳናገኝ እንሆናለን ማለት ነው። ስለዚህ በምናጠናበት ጊዜ እንዲህ አይነት ጥያቄ ቢመጣ እንኳን ብለን መልስ ማዘጋጀት እና እንዴት መመለስ እንደምንችል ራሳችንን ማለማመድ መቻል አለብን። ሰው ጥያቄ በዚህ መልኩ ቢመጣስ እንዴት መልሳለሁ፣ በዛኛው መልኩስ ቢመጣ እንዴት አድርጌ የተሻለ እመልሳለሁ የሚለውን ነገር ራሳችንን ማለማመድ አለብን። ሌላኛው ደግሞ ምንድነው? ኤግዛም ላይ የተለያየ ፖይንት ያለው ጥያቄ ይኖራል፣ ማለትም የተለያየ ማርክ ማለት ነው። ሶ 10 ማርክ ላለው ጥያቄ ምን አይነት መልስ መስጠት አለብን? ምክንያቱም 10 ማርክ ለያዘ ጥያቄ 2 መስመር 1 መስመር ጽፈን ጸጥ አንልም። ስለዚህ ተገቢ የሆነ መልስ መስጠት ስላለብን አጥጋቢ የሆነ መልስ እንደ የማርክ ይዘቱ ማቅረብ መቻል አለብን። ሌላኛው እና የመጨረሻው ነጥብ ደግሞ ምንድነው? በቂ እንቅልፍ ማግኘት ነው። ሶ ማታ ላይ አምሽተን ረጃጅም ሰዓት ማንበብ አይምሯችንን ማስጨነቅ ያን ያክል ኢፌክቲቭ አይሆንም። ሶ አብሶ ቀን ላይ ደክሞን ማታ ላይ ማንበብ አለብን ብለን አይምሯችንን የምናስጨንቀው ከሆነ አይምሯችን ኢፌክቲቭሊ አያነብልንም። ሶ ይልቁንም እንዴት ነው የሚሻለው? ከ8 እስከ 9 ሰዓት ወይም ደግሞ ሞስት ኦፍ ዘ ታይም ከ7 እስከ 8 ሰዓት አንድ ሰው በቀን መተኛት አለበት። ስለዚህ ይሄን ያክል ሰዓት ተኝተን ለአይምሯችን ረፍት ሰጥተን ጠዋት ኤርሊ ተነስተን ማንበብ ብንችል ብዙ ጊዜ ጠዋት የተነበበ ንባብ የመረሳት ፕሮባቢሊቲው ዝቅተኛ ነው። ስለዚህ ጠዋት ላይ ኢፌክቲቭ ስለሚሆን አይምሯችን ረፍት አድርጎ ተነስቶ ስለሚሆን በዛ ሰዓት አይምሯችንን ፕሮፐርሊ መጠቀም እንችላለን።
የዛሬ ቪዲዮአችን ይሄንን ይመስላል። ቪዲዮአችን ከተመቻችሁ ላይክ ሼር አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።